የንጉሥ ዳዊት ታሪክ ከእረኝነት እስከ ዙፋን። በሰው ዘንድ የተናቁ በእግዚአብሔር ዘንድ ግን የተመረጡ ብዙዎች ናቸው። ከነዚህ መካከል ደግሞ የእስራኤል ታላቅ ንጉሥ የልብ አምላክ የተባለው ቅዱስ ዳዊት ቀዳሚው ነው። ታሪኩ የሚጀምረው በቤተልሔም ኮረብታዎች ላይ ነው። ዳዊት የእሴይ ስምንተኛና የመጨረሻ ልጅ ነበር። ወንድሞቹ በቁመናቸው ረጅም፣ በጡንቻቸው ጠንካራና ለጦርነት የሚመጡ ነበሩ። ዳዊት ግን በጎችን የሚጠብቅ ቀንና ሌሊት በዱር አራዊት መካከል የሚኖር እረኛ ነበር። ነገር ግን እግዚአብሔር በዚያ በረሃ ውስጥ የሚዘምረውን ብላቴና ልብ ይመለከት ነበር። በወቅቱ የእስራኤል ንጉሥ ሳኦል ከእግዚአብሔር መንገድ በመውጣቱ እግዚአብሔር አዲስ ንጉሥ እንዲቀባ ነቢዩ ሳሙኤልን ወደ እሴይ ቤት ላከው። ሳሙኤል የዳዊትን ታላላቅ ወንድሞችን ሲያይ ንጉሡ በርግጥ ይህ ነው ብሎ አስቦ ነበር። እግዚአብሔር ግን እንዲህ አለው፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። በመጨረሻም ዳዊት ከእረኝነት ተጠርቶ መጣ። ቀላ ያለ፣ ዓይኖቹ የሚያምሩና መልከ መልካም ነበር። እግዚአብሔርም የገባኸው እርሱ ነውና ተነስተህ ግባው አለው። በዚያች ቅጽበት ዳዊት ገና ልጅ እያለ የእስራኤል ንጉሥ እንዲሆን ተገባ። በእስራኤልና በፍልስጤማውያን መካከል ጦርነት ተነሳ። ፍልስጤማውያን አንድ ግዙፍ ጀግና ነበራቸው፣ ጎልያድ። ቁመቱ 6 ክንድ ከስንዝር ከ3 ሜትር በላይ የሚረዝም፣ ልብሱና መሳሪያው ብቻ ከባድ ብረት የሆነ ግዙፍ ሰው ነበር። ጎልያድ ለ40 ቀናት እየወጣ እስራኤልን ይገዳደር ነበር። ከእናንተ መካከል የሚዋጋኝ ሰው ምረጡ እያለ ሲሳደብ ንጉሥ ሳኦልና ሰራዊቱ በፍርሃት ይንቀጠቀጡ ነበር። ዳዊት ለወንድሞቹ ስንቅ ሊያደርስ ወደ ጦር ግንባር በመጣ ጊዜ ይህን ስድብ ሰማ። ይህ ያልተገረዘ ፍልስጤማዊ የሕያው እግዚአብሔርን ጭፍሮች ይሰድብ ዘንድ እርሱ ማን ነው በማለት በቅዱስ ቅናት ተነሳ። ዳዊት ወደ ሳኦል ቀርቦ እኔ እዋጋዋለሁ አለው። ሳኦልም አንተ ገና ልጅ ነህ፣ እርሱ ግን ከልጅነቱ ጀምሮ ተዋጊ ነው ቢለውም፣ ዳዊት ግን በጎች ስጠብቅ አንበሳና ድብ መጥተው ሲወስዱብኝ እመታቸው ነበር፣ ከዚያ ያዳነኝ እግዚአብሔር ከዚህም ያድነኛል አለው። ዳዊት የሳኦልን የብረት ልብስ አልለበሰም፣ ሰይፍም አልያዘም። የያዘው በትሩን፣ 5 ድንጋዮችንና ወንጭፉን ብቻ ነበር። ጎልያድ ዳዊትን ሲያየው ናቀው። ዳዊት ግን ታሪካዊውን ንግግር ተናገረ። አንተ በሰይፍና በጦር ትመጣብኛለህ፣ እኔ ግን ዛሬ በናቀኸው በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ወንጭፉን አሽከርክሮ ድንጋዩን ሲለቅቅ ድንጋዩ የጎልያድን ግንባር ሰነጥቆት ወደቀ። ዳዊት የራሱን የጎልያድን ሰይፍ መዞ አንገቱን ቆረጠው። በዚያ ቀን እስራኤል ታላቅ ድል አገኘች። ከድሉ በኋላ የዳዊት ስም በየቦታው ናኘ። ሴቶች ሳኦል 1000 ገደለ፣ ዳዊት ግን 10,000 እያሉ ዘፈኑ። ይህ በሳኦል ልብ ውስጥ የቅናት እሳት አነደደ። ሳኦል ዳዊትን ለመግደል ደጋግሞ ሞከረ። ዳዊት ቤተ መንግሥቱን ጥሎ ወደ በረሃ ተሰደደ። ዳዊት ለብዙ ዓመታት በዋሻዎችና በዱር ውስጥ ተደበቀ። የሚገርመው ግን ሳኦልን ለመግደል 2 ጊዜ ዕድል አግኝቶ ነበር። ዳዊት ግን እግዚአብሔር የቀባውን ንጉሥ አልነካም በማለት ለሳኦል ክብር ሰጠ። ይህ የዳዊትን የልብ ንጽሕናና እግዚአብሔርን የመፍራት ደረጃ ያሳያል። በዚህ የስደት ዘመን ነበር ዳዊት ብዙዎቹን የመዝሙር ድርሰቶቹን የጻፈው። ሳኦል በጦርነት ከሞተ በኋላ ዳዊት በእግዚአብሔር ፈቃድ ንጉሥ ሆነ። መጀመሪያ በይሁዳ ለ7 ዓመት ነገሠ። በኋላም በሙሉ እስራኤል ላይ ለ33 ዓመታት በድምሩ 40 ዓመት ነገሠ። ዳዊት ኢየሩሳሌምን ያዘ። ታቦተ ሕጉንም በታላቅ ክብርና ደስታ ወደ ከተማው አስገባ። እርሱ ታላቅ ተዋጊ ብቻ ሳይሆን ታላቅ መሪም ነበር። እስራኤልን አንድ አደረገ፣ ድንበሯንም አስፋፋ። ይሁን እንጂ ዳዊትም ሰው ነበርና በሕይወቱ ትልቅ ስህተት ፈጸመ። የኦርዮን ሚስት ቤርሳቤህም ተመኘ፣ ባሏንም በጦርነት እንዲሞት አደረገ። ነቢዩ ናታን መጥቶ በምሳሌ ሲገሥጸው ዳዊት እንደ ሌሎች ነገሥታት አልታበየም። ወዲያው በምድር ላይ ተደፍቶ እግዚአብሔርን በድያለሁ በማለት አለቀሰ። መዝሙር 51 አምላኬ ሆይ እንደ ቸርነትህ መጠን ማረኝ፣ የዚህ እውነተኛ ንስሐ ውጤት ነው፣ እግዚአብሔርም ይቅር አለው። የዳዊት የመጨረሻ ዘመናት በቤተሰብ ግጭትና በፈተና የተሞሉ ነበሩ። ልጁ አቤሴሎም ሊነግስበት ቢሞክርም ዳዊት ግን በእግዚአብሔር ጸንቶ ቆየ። በመጨረሻም ልጁን ሰሎሞንን አንግሶ በ70 ዓመቱ በሰላም አረፈ። ዳዊት ዛሬም የሚታወሰው በኃይሉ ሳይሆን ለእግዚአብሔር በነበረው ፍቅርና በንስሐው ነው። ከመዝሙሩ ያልተጽናና ከታሪኩ ያልተማረ የለም።
ከሁሉ በላይ ደግሞ የዓለም መድኃኒት ኢየሱስ ክርስቶስ የዳዊት ልጅ ተብሎ መጠራቱ ለዳዊት የተሰጠው ትልቁ ክብር ነው። መደምደሚያ፣ ዳዊት ከእረኝነት ተነስቶ ዓለምን የሚቀይር አሻራ ጥሎ አልፏል። የእርሱም ሕይወት ዛሬ ምንም ይሁን ምን በእግዚአብሔር እጅ ከወደቁ መጨረሻው እንደ ዳዊት ያምራል።